ይህ ስሜት አያስፈራችሁ? እኔ ግን እፈራዋለሁ። አጥብቅ የፈለኳትን ሰው ለማግኘት አለመጓጓት፣ አግኝቼ ግድ አለመስጠት። እሷ በሙቀት እጄን ስትይዘኝ ስቀዘቅዝባት፣ አይኗ አርቦኝ ሳለ አይኔን ከአይኗ ሳሸሽባት፣ መሳሳም ሬት ሲለኝ ቆዳዋ ላይ እንደ ቀንድ አውጣ ሲሳብ፣ ሰዎች ብለው በሚጋሉበት ግልቢያ ላይ እጭ ማለት፣ እንደ ስልክ እንጨት መድረቅ፣ አይን ማስለምለም፣ እኔ ጋ ግን ማፍጠጥ ሲሆን፣ ሁሉም ግድ ሳይሰጥ ሲቀር፣ ሁሉም ሲደነዝዝ፣ ሁሉም ነገር ሳይጥም ሲቀር፣ ይሄኔ ነው ባዶነት። ግን ይሄ አያስፈራችሁ? ብቸኝነት ግን ነፃነት ነው የሚመስላችሁ? አይደለም፣ ባዶነት ነው፣ ኦናነት። አየህ ወዳጄ፣ ብቻህን ስትሆን ራስ ላይ ሁሉንም ነገር ማድረግ ትችላለህ። ከልካይ የለህም። ወንድሜ፣ የዓለማችን ትልቁ ሐሴት ሴክስ እንኳን ትርጉም ያጣብሃል። ራስንም በራስህ እጅ ታደርግ ይሆናል፣ ግን ጣዕም ያጣብሃል። ትርጉም አይኖረውም፣ ጥቅሙ አይበረክትም። ቃል ታጣለህ፣ ተስፋ አይኖርህም። ስትጮህ የራስህ ድምፅ ነው የሚሰማ። ፍቅር የለህም። መስሎሽ ነው እንጂ ነፃ አይደላችሁም ወዳጄ። በራስህ ታጥረሃል። ማንም አንተን አይናፍቅም፣ አንተም ማንንም አትናፍቅም። በማንም አትቀናም፣ ማንም አያስደስትህም። ማንም ያንተ አይደለም። ሰምተኛል? ማንም ያንተ አይደለም። ብቸኛ ነህ፣ ማንም የለህም። ማለት አንተ ባዶ ነህ። አከተመ።